awesome God. Our God is an awesome God. He reigns from heaven above with wisdom, power, and ዛሬ ቤተክርስቲያን መሄድ ፈልጌ ነበረ። ከዛ ግን በቃ እንቅልፍ ስላልተኛው ስለነበረ በጧት አልተነሳውም። እኛ ጋር ያው አስይዟል ቤተክርስቲያን ኢትዮጵያን እንደሚሄደው በሌሊት ነው እዚህም የሚሄደው። እኔ ግን እንቅልፍ ስላልተኛው ሳልነሳ ቀረሁኝ። አርፍጄ ነበር የወጣሁትኝ። ከጎረቤቶቼ ጋር አብሬያቸው ሄድኩኝ። ከዛ ጥሩ ጊዜ አሳለፍን፣ ተመለስን። እዚህ ጋር እንግዲህ አስይዟል ውሃ ጠጣለሁ ኤቭሪዴይ 1.5 ሊትር ሶ ውሃ የጠጣው ነው። ምንድነው ፖይንቱ? ጠጡ ለማለት ነው። ውሃ ጠጡ፣ በጣም ውሃ ጠጡ። ጥሩ ነው ውሃ በጣም ጠቃሚ ነው። እና ኤኒዌይስ እና በዛውም ለምን አንዳንድ ነገር አልላቸውም ብዬ ነው እዚህ ጋር ከቤተክርስቲያን እጣን ገዝቼ ነው የመጣሁትኝ። የሚያናድደው ዛሬ እንትን የሰበርኩት ትራይፖድ ነው የሚባለው፣ እሱን ሰበርኩት። ኢትስ ኦኬ ብዬ ትራሴ ላስደግፌ ነው እዚህ ጋር እየቀረጽኩ ያለሁት። ሁሌ እንደሰበርኩ ነው ግን ኢትስ ፋይን፣ እኔ ጤና። ኤኒዌይስ ግን ዛሬ በዛውም እስቲ ለምን አንዳንድ ነገር ልክ መታወቂያም ይሆነናል ብዬ ጀመርኩና እስቲ ስሙልኝ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም? እኔ ደህና ነኝ እግዚአብሔር ይመስገን። አፍተር ሎንግ ታይም አም ባክ። ይሄን ቻናል ክሬት ያደረኩት ሎንግ ታይም አጎ ነው። አይ ቲንክ ኮሮና ሰዓት ነው ዩቲዩብ ቻናሉን ክሬት ያደረኩት። በሰዓቱ የነበረ አንዳንድ ነገሮች ነበሩ ላይክ ነው ለምንድን ነው ሼር ማላረገው አይነት ስታፍ ነበር አጀማመሪ። ግን ሁኔታዎች ሳይመቻቹ ቀርቶ በራሴም ስንፍና በዛ ላይ ደግሞ በይሉንታ ሰው ምን ይለኛል ምናምን የሚባለውን ነገር አስቤ ተውኩት ማለት ነው። አሁን ግን አም ባክ ቱ ዩቲዩብ ኤቭሪ 2 ዊክስ። ኢትስ ኖት ኦንሊ ዴይሊ ላይፍ፣ አንዳንድ ነገሮችን ዘ ሴም ታይምስ እናወራለን። ስቴይ ቲዩን፣ ሰብስክራይብ አድርጉ፣ ኮሜንት አድርጉልኝ፣ የሚሰማችሁን ሼር አድርጉ ለጓደኞቻችሁ፣ አበረታቱኝ። ድን ነው መሰላችሁ ስቶሪ ታይም ነው። አንደኛ ስለ እኑኑ ቤላና ስለ ራሴ አንዳንድ ነገሮችን እነግራችኋለሁ። እኔ ሜላት እባላለሁኝ። ቻናሌ እኑኑ ይባላል። ይሄን ቻናል ክሬት ያደረኩትኝ አይ ቲንክ ኮሮና ሰዓት ሎንግ ታይም አጎ ኮሮና ሰዓት ነው። በሰዓቱ ቤተክርስቲያን መሄድ የሚፈልጉ አንዳንድ በጣም ችግር የሆነበት ሰዓት ነበረ። ኤቭሪዌር አይ ቲንክ አይደል ኦል ኦፍ ዘ ወርልድ። እና ያንን በማሰብ ለምንድን ነው የራሴን ትንሽ ማቃትን ነገር ሼር ማላረገው በሚል የተጀመረ ነው። ደግሞ ሁኖስ ሜቢ ኢንፍሉዌንሰር ሆኜ እኔ ባለሁበት ሀገር የራሴን ወገኖችና አንዳንድ የማያቸው ነገሮች መለወጥ ከቻልኩ that's my point። የመጀመሪያ ፖይንት ዩቲዩብ ለመጀመሪያ ኢንኬዝ አይደለም ሹር ምንድነው ምናልባት ኢንፍሉዌንሰር ከሆንኩኝ እና ተሰሚነት ካገኘሁኝ እዚህ ሀገር በሰዓት የተሰማኝ ነው የምነግራችሁ። አንዳንድ መለወጥ ወይም ደግሞ ማስተካከል የምችላቸው ነገሮች ይኖራሉ ብዬ አስብ እዚህ ሀገር። ሶ ለዛ ነው አንደኛው ክሬት ያደረኩት። ግን ከዛ በኋላ ክሬት ካደረኩት በኋላ ሰው ምን ይለኛል ምንድነው ሼር ማድረገው ምናምን አላደለ የራሳችሁ ቶት። እኔ ደግሞ በጣም ወይ ፋር ነው ማስበው እና በዛ ምክንያት አቆምኩት። guess what I'm back to YouTube። አሁን በሳምንት ዊክሊ 2 ታይምስ ፖስት አደርጋለሁ ብዬ አስባለሁ። ኢትስ ኖት ኦንሊ ዴይሊ ላይፍ፣ አንዳንዴ ስለ አንዳንድ ነገሮች እናወራለን፣ ስቶሪ ታይም ይኖረናል ምናምን። ሶ ቱዴይ አይ ዊል ስታርት የራሴን በማስተዋወቅ ጀምራለሁ ማለት ነው። እኔን ሜላት እባላለሁ። በቻናሌ እኑኑ ነው። if you guys wondering why you say እኑኑ she's my grandmother። ስለሷ መጽሐፍ ወይ ደግሞ ካልጻፍኩኝ የሆነ አጭር ፊልም ካልሰራው አይ ዶንት ቲንክ ሶ መግለጽ የምችል በጣም እኑኑ ማለት እናታችን እትዬ እንላታለን። እኑኑ በጣም ደግ ነበረች። በጣም ደግ ሰዎችን የምትሰበስብ በጣም በዛ እድሜዋ ማለት በዛ ዘመን እንግዲህ ሎንግ ታይም አሁን ካረፈች ረጅም ጊዜ ሆነና እኔ ትንሽ የልጅ ያረፈችው ግን ማስታውሰው ምንድነው በደንብ ነው ማስታውሰው፣ ምክንያቱም ትልቅ ልጅ ነኝ።
ደግሞ እድሜ ካልኩሌት እንዳታርጉ። በዛ ሰዓት ምንድነው የምታስበው መሰላችሁ? እና ሀያቴ ንግድ ቤት አላት፣ ማጅን ከንግድ ቤት አላት። ግን እሷ ሌላ ንግድ ቤት የመክፈት የማስፋፋት ፕላን ነበራት እና የድሮ ሰው ሆና ግን አሁን ላይ የምትኖር የዘመናዊ ሀያት ነበረችኝ። በጣም ጎበዝ ናት። እኛ ቤት በጣም ብዙ ነን። እኔና እህቴ ወንድሜ፣ አጎቶቼ ደግሞ አሉ። በጣም ብዙ ናቸው። ማክሲመም 9 ወይ 10 12 አንዳንዴ ከዛም ይበዛል። ክረምት ሲሆን የአጎቶቻቸው ልጆች ይመጣሉ፣ እኛ ጋር ያሳልፋሉ እና በጣም ከምንም በላይ ደግሞ ደግና የዋ ችግሯን ማትናገር ሁሌ ደስተኛ የምትመስለን ለእኛ ደስታ እየኖረች በጣም ታላቅ ሀያት አለችኝና ውስጤ አይጠፋም። በቃ ማለት አይዊሽ ብትኖር እላለሁ። በዚህ ሰዓት ብትኖርና አብረን በቃ ጥሩ ጊዜ ባሳልፍ ብዬ አስባለሁና አሁን ካረፈች ረዥም ጊዜ ሆኖታል። ነፍሷን በገነት ያኖርልን እና ለዛ ነው እንኑ ያልኩትኝ። ይሄ ቻናል ተስፋን፣ መልካምነትን፣ ጥሩ ነገርን፣ መረዳዳትን ያለውን ሪል ኢንፎርሜሽን። ምክንያቱም አሁን ለምሳሌ ከሌላ ሀገር ወደዚህ ሀገር ይመጣሉ። እንዴት ነው መምጣት ያለባቸው? ምንድነው ማወቅ ያለባቸው? ምናምን ላይክ እንደ አይነት ስታፎች ግን የሚጠቅሙ ግን ሪል የሆኑ ነገሮችን ምንም ፊልተር ያሌለው እናደርገዋለን ማለት ነው። እሱ ነው ፖይንቴ እና እንኑ ለዛ ነው ያልኩት። ኦኬ ቱዴይ ከጀመርኩኝ አይቀር ለምንድን ነው አንዳንድ ነገሮችን ማላወራችሁ ብዬ ቀጠልኩ። ወሬ አልቅብኝም። ምንድነው ዛሬ የምናወራው? ዩቲዩብ ለመጀመር ሳስብ ብዙ ዳውቶች ነበሩብኝ። ዩቲዩብ ሰብስክራይብ ባይኖረውስ፣ ሰው ባይወደውስ፣ ኤዲቲንግ ማድረግ ባልችልስ፣ መቅረጽ ባልችልስ፣ ካሜራ ባይኖረኝ፣ እንደዚህ ስልክ ባይኖረኝ፣ ብዙ ነገር አንል ነበረ ምንም ሳይኖረኝ። ከዛ በኋላ አሪፍ ስልክ ገዛሁኝ ነው ባለኝ መጠን ብቻ ላይቶች ምናምን ገዛው። ግን ከስዋት ስቲል አላረኩትም። ምንድነው አንዳንድ ነገሮችን ለማድረግ ይሄ እቃው ወይም ደግሞ ያለን ምቹ ቦታ ስላለን ሳይሆን ፍላጎት ይወስነዋል ማለት ነው። ያኔ ፍላጎት ቢኖረኝም ግን አልወሰንኩም ነበረ። ብዙ እንትን የለኝም፣ ሚረር የለኝም፣ ስልክ የለኝም፣ ሪንግ ላይት የለኝም እያልኩኝ ብዙ አሳበብ ነበረው። አሪፍ ቪዲዮ ለመስራት በቃ እኔማ በአሪፉ አድርጌ አንዳንዴ እምልላለሁ መሰላችሁ፣ በአሪፉ አድርጌ ነው መጀመር የምፈልገው። የራሴ እኮ መስራት ስላልፈለኩ ነው። ወይም ደግሞ ዳውቶች ስላሉ እንደዚህ ባይሆንስ እንዲህ ቢሆንስ ብዬ አይምሮ የሚሰጠኝ ምክንያት ስለማስበው ሳልሰራው ቀረው ማለት ነው። ከዛ በኋላ ላይቶችን ገዛው፣ አንዳንድ ነገሮችን ማድረግ ጀመርኩኝ ቀስቀስ እያየ። በእርግጠኝነት አሪፍ ዩቲዩበር እንኳን የሚባለው ነገር ላይክ ማለት አሁን አሪፍ የሚሰሩ አሉ አይደለ? ጥሩ የሚሰሩ ዩቲዩበሮች አሉ። ግን በስልካቸው ብቻ በናቹራል ላይት፣ ለምሳሌ ይሄ ናቹራል ላይት ነው አሁን እየቀረጽኩበት ያለው። ናቹራል ላይት የተጠቅመው በጣም ዴሊኬትድ የሆኑ የሚሰሩ አሉና እኔ ግን በሰዓቱ ምክንያት ሳበጃጅ እስካሁን ሳልሰራው ቀረው ማለት ነው። አም ባክ ቱ ዘ ጌም ናው። ሰብስክራይብ አድርጉ፣ ኮሜንት አድርጉ፣ ሼር አድርጉ። ኮሜንት ደግሞ ፕሊስ ኮሜንት አድርጉ። እንደዚህ ብታረጊ፣ እንዲህ ብታሳየን፣ እንደዚህ ብናወራ ብላችሁ ብታወሩኝ ደስ ይለኛል። በሴም ታይም ደግሞ የራሳችሁን ታሪክ ምናምን ማካፈል የምትችሉ፣ ምክንያቱም አይ ሃቭ አ ሎት ኦፍ አይዲያዝ ዩቲዩብ ላይ ላወራበት ያሰብኩት ያልተፈታ ችግሮች አሉ ከጓደኞቼ ምናምን። እሱን ሰብስቤ የራሴንም ጋራ ኤክስፒሪየንስ አድርጌ ስለ ጓደኝነት፣ ስለ ቤተሰብ፣ ስለ ስራ፣ ስፔሻሊ ደግሞ አብሮ ላይ ውጪ የምንኖር ከኢትዮጵያ ውጪ የምንኖር ሰዎች እንዴት ነው ላይፋችንን ደስተኛ አድርገን መቀጠል የምንችለው? እንዴት ነው አቺቭ የምናደርገው? ምንድን ነበር ጉድለታችን ምናምን የሚለውን ነገር እናወራበታለን። ስቴይ ቲዩን ከኔ ጋር። በጣም ነው የማመሰግነው ሰብስክራይብ ስለምታደርጉኝ። ደግሞ ለ1400 ሰብስክራይቦች ቴንክ ዩ ሶ ማች ጋይስ፣ አመሰግናችኋለሁ። መልካም ጊዜ። ቻው